በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እጅግ የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባላት በጌታችን በኢየሱስ ክርስቶስ ያመናችሁ የእግዚአብሔር አብ ቤተሰቦች በመንፈስ ቅዱስ የተቀደሳችሁ እግዚአብሔር አብ እነሆ ለዘላለም ሕይወት ለዘላለም ክብርና ደስታ በአንድ ልጁ በጌታችን በኢየሱስ ክርስቶስ የጠራችሁና የመረጣችሁ ሴቶችም ወንዶችም እንደዚሁም ሕፃናት በያላችሁበት ሀገር ሰዓት አቆጣጠር እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እግዚአብሔር አምላካችን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይሆን እንደ ቸርነቱ ብዛት በዕድሜያችን ላይ ይችን የዛሬዋን አዲስ ቀን ስለጨመረንል ለስሙ ክብርና ምስጋና ይድረሰው። የተወደዳችሁ የእግዚአብሔር ቤተሰቦች ሃይማኖት በሚል ርዕስ መንፈሳዊ ትምህርት ይዤላችሁ ቀርብ ያለሁኝ። እግዚአብሔር አምላካችን አነቃቅቶ ስላስጀመረኝ ለስሙ ክብርና ምስጋና ይድረሰው። አንደኛ ሃይማኖት ማለት፣ ሁለተኛ ሃይማኖት መቼ ተጀመረ፣ ሶስተኛ የሃይማኖት መገኛ በሚል በእነዚህ በሶስቱ እንወያያለን ማለት ነው። በዚህ አሁን በምንማማረው ክፍለ ጊዜ ሃይማኖት ማለት ምን ማለት ነው? ሃይማኖት የሚለው ቃል ስርወ ቃሉ ሱርስት ሲሆን ሃይሜን ከሚለው ግስ የመጣ ነው። ሱርስቶች ሃይማኖታ ይሉታል ሃይማኖታቸውን። መጽሐፈ ሰዋስው ወግስ ወመዝገበ ቃላት አዲስ ገጽ 369። እንግዲህ ሱርስት ማለት የሴም ቋንቋ ቤተሰብ ነው። እኛም ደግሞ በሀገራችን በኢትዮጵያ የተወሰኑት የሴም ቋንቋ ቤተሰቦች ናቸው። አማርኛ፣ ግዕዝ፣ ጉራይኛ፣ ትግርኛ፣ አርጎብኛ የመሳሰሉት የሴም ቋንቋ ቤተሰቦች ናቸው። እኛ ሰዎቹ የኩሽ ዘር ነን። የምንናገራቸው ቋንቋዎች ግን የተለያዩ በዓለም ላይ ያሉ ቋንቋዎች ቤተሰቦች ናቸው። እኛ ሰዎቹ ኩሽ ነን በጠቅላላ ማለት ነው። የሴም ቋንቋ ዘሮችን እንናገር እንጂ ዘራችን ሀረጋችን የኩሽ ዘሮች ነን። ቋንቋዎች ግን እንደዚህ ቤተሰብ አላቸው ማለት ነው። ስለዚህ በእኛም ደግሞ በግዕዝ ሃይመነ፣ ይህ ሃይመነ አሳመነ የሚለው ቃል የተወሰደው ከሱርስቱ ነው። ሃይማኖታ ሃይሜን ከሚለው ቃል የተወሰደ ነው ማለት ነው። ሃይመነ አመነ፣ ታመነ፣ አሳመነ፣ ተማመነ ይላል ማለት ነው። ስለዚህ ሃይማኖት ማለት ማመን፣ መታመን፣ መተማመን፣ ማሳመን ማለት ነው። እንግዲህ ሃይማኖት በአራማይክ ሃይማኖታ፣ በሮማይስጥ ሬሌግሬ፣ ይሄ ሪሊጂን እየተባለ የሚጠራው የእንግሊዝኛ ወርድም የተወሰደው ከዚህ ከላቲን ነው፣ ሬሌግሬ ከሚለው ማለት ነው። በግሪክ ደግሞ ዶግማ ይባላል። ትርጉሙም ያው ማመን፣ መታመን፣ መተማመን፣ ጽኑ በአምላክ በእግዚአብሔር ላይ ጽኑ ተስፋ ማድረግ ማለት ነው። የሰዎች እርስ በርስ መተማመንም ሃይማኖት እየተባለ ይጠራል። አድኅነኒ እግዚኦ እስመ ኀልቀሔር፣ አቤቱ ደግ ሰው ጠፍቷልና አድነኝ። ወወይደ ሃይማኖት እምእጓለ እመሕያው፣ ከሰው ልጆችም ሃይማኖት ጠፍቷልና አድነኝ እያለ ይጸለያል ንጉሥ ዳዊት መዝሙር 11 ቁጥር 1 ማለት ነው። ስለዚህ ሃይማኖት የሃይማኖት መሰረቱ የእግዚአብሔር መገለጥ ነው። እግዚአብሔር ለቅዱሳን መላእክትና ለሰዎቹ ባይገለጡ ኖሮ ሃይማኖት ሊኖር አይችልም ነበረ እና ሃይማኖት ደግሞ በመጽሐፍ ቅዱስ መንገድ እየተባለ ይጠራል። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16፣ ትንቢተ ኤርምያስ ምዕራፍ 7 ቁጥር 23፣ አሁንም እንደገና ሆሴ 14:9፣ መልእክተ ያዕቆብ ምዕራፍ 5 ቁጥር 20 ሃይማኖትን መንገድ ብሎት እናገኛለን። እንግዲህ መንገድ ማለት ሃይማኖት ነው። ረቂቅ መንገድ ነው። በዓለም ላይ እንደምናያቸው የተፈጥሮ መንገዶች አይደለም። በሰው ልብ ውስጥ ያለ መንፈሳዊ መንገድ ነው። እንግዲህ ይህ ሃይማኖት ወይም በሰው ልብ ውስጥ ያለው ይህ መንፈሳዊ መንገድ ሰውን ወደ እግዚአብሔር ያደርሰዋል። ሰው ከእግዚአብሔር ጋር ህብረት አድርጎ የሚኖርበት ረቂቅ መንገድ ነው። እግዚአብሔር ወደ ሰው የሚመጣው በዚህ ሃይማኖት መንገድ በተባለው ነው ማለት ነው። መንገድ በተባለው ሃይማኖት ነው ማለት ነው። ይቅርታ የተወደዳቸው እግዚአብሔር ቤተሰቦች ትንሽ አፍንጫዬን እንትን አለርጂ ስላለ ይቅርታ። እና
እያንዳንዱ ሰው ከእግዚአብሔር ጋር ህብረት የሚያደርገው በልብ ውስጥ ባለው መንፈሳዊ መንገድ ነው። እያንዳንዳችን ከእግዚአብሔር ኃይልን በረከትን ማግኘት የምንችለው በልባችን ውስጥ ባለን የሃይማኖት መጠን ነው ማለት ነው። የሃይማኖት መጠን ነው። እሱን በሌላ ክፍለ ጊዜ እናየዋለን። ስለዚህ ሰው ወደ እግዚአብሔር የሚሄደው በልብ ውስጥ ባለው መንፈሳዊ መንገድ ነው። እግዚአብሔርም ወደ ሰው የሚመጣው ከሰው ጋር ህብረት የሚያደርገው በሰው ልብ በተዘረጋው መንፈሳዊ መንገድ ወይም ሃይማኖት ነው ማለት ነው። ሁለተኛ ሃይማኖት መቼ ተጀመረ? ሃይማኖት የተጀመረው የሚያምኑ ሕያዋን ፍጥረታት ከተፈጠሩ ጊዜ ጀምሮ ነው። በላይ በሰማያት መላእክት፣ በምድር ደግሞ ሰዎች። እንግዲህ መላእክትም በእግዚአብሔር ያምናሉ፣ ሰዎችም በእግዚአብሔር ያምናሉ። ስለዚህ የሃይማኖት ይሄ ማለት መታመን ማለት ነው። ማመንና መታመን መቼ ተጀመረ ማለት ነው? ማመንና ጽኑ ተስፋን በእግዚአብሔር ላይ መጣል የተጀመረው በላይ መላእክት በምድር ደግሞ ሰዎች በተፈጠሩበት ቀን ነው ማለት ነው። ነገር ግን ታማኝነት ዘላለማዊ ነው። የሚታመነው እግዚአብሔር ነው። ታማኙ እግዚአብሔር ነው። እርሱ አማኝ ፍጥረታት እንኳን ባይኖሩ ታማኝ ሆኖ ለዘላለም ሲኖር ኖሯል ማለት ነው። ስለዚህ ሃይማኖት የተጀመረው የሚያምኑ ሕያዋን ፍጥረታት ከተፈጠሩ ቀን ጀምሮ ነው። ሶስተኛ የሃይማኖት መገኛው የት ነው የሚል ነው። የሃይማኖት መገኛው የት ነው የሚል ነው። በግለሰብ ደረጃ የሃይማኖት መገኛ ልብ ነው። በልብ ውስጥ ነው ሃይማኖት የሚገኘው። በልብ ብታምን ትድናለህና ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል ይላል ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 10 ቁጥር 9ና 10። እንግዲህ ልብ ለሰው ልጅ የሁለንተናው ማዕከል ነው። የነፍስ ህልውናም የሚገለጠው በዚህ በልብ ነው። የነፍስ ህልውና ማለት ነው። የሰው ስጋዊ ልቡ በአካለ ስጋው መካከለኛ ስፍራ እንደሆነ ሁሉ የሃይማኖት መገኛ የሆነው መንፈሳዊ ልቡም የሰውን የህይወት ማዕከል ይይዛል ይላል። ጥበብ ወደ ልብህ ትገባለች እንዳለ ንጉሥ ሰሎሞን መጽሐፈ ምሳሌ ምዕራፍ 2 ቁጥር 10። በፍጹም ልብህ በእግዚአብሔር ታመን መጽሐፈ ምሳሌ 3:5 አጥብቀህ ልብህን ጠብቅ የህይወት መውጫ ከእርሱ ነውና መጽሐፈ ምሳሌ ምዕራፍ 4 ቁጥር 23። ስለዚህ ሰው ለአምላኩ ልቡን ከሰጠ ሁለንተናውን ይሰጣል። አምላክም የሰውን ልቡን ካገኘ የሰውን ሁለንተና አገኘ ማለት ነው። ስለዚህ ነው እግዚአብሔር ልጄ ሆይ ልብን ስጠኝ፣ ዓይኖችህ መንገዴን ይውደዱ እያለ የሚጣራው መጽሐፈ ምሳሌ ምዕራፍ 23 ቁጥር 26። ልብ አእምሮን፣ ስሜትን፣ ፈቃድን ይቆጣጠራል። ሰው በልቡ ካመነ አእምሮ፣ ስሜቱ፣ ፈቃዱ ለእምነት የተገዙ ይሆናሉ። እግዚአብሔርም ያማኙን ልብ ዙፋን አድርጎ በልቡ ሰውን በእምነት ያጸነዋል። ሐና እመ ሳሙኤል ልጅ አልነበራትም። እግዚአብሔር ልጅ እንዲሰጣት እግዚአብሔርን በጸሎት ጠየቀችው። እርሱም ልጅ በመስጠት ልቧን አጸናላት። ልቤ በእግዚአብሔር ጸና ብላም ዘመረች። አንደኛ ሳሙኤል ምዕራፍ 2 ቁጥር 1። ሁለተኛ በህብረት ደረጃ የሃይማኖት መገኛ ስፍራ የእግዚአብሔር መንግስት የሆነችው ቤተክርስቲያን ናት። ወደ እርሷ የሚመጣ ሰው ሁሉ እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን በእምነት ያገኛል ማለት ነው። እንዲህ ተብሎ እንደተጻፈ የምስጢር መገኛ ናት፣ ወደ ቀናች ሃይማኖት የምትመራ ናት። ወደ ዘላለም ሕይወትና አንድ ወዳደረገን ፍጹም አምላካችንን ስለምንገልጥባት ደገኛ ምስጢር በእኛ ወደሚገኝ በጎ ተዛምዶ የምትወስድ የደህንነት ወደብ ናት። ከሚነሳብን ማዕበል ሞገድ የምታድን ፍጹም ተድላ ደስታ ወዳለበት ወደብ የምታደርስ የጸናች መርከብ ናት። የማይመረመር ሁሉን የሚችል ፈጣሪያችንን ማወቅን ሁላችን ያገኘንባት፣ ሁሉንም ድል የነሳንባት፣ ተስፋ የምናደርጋት፣ እስከ ዘመናችን ፍጻሜ በእርሷ ጸንተን የምንኖርባት፣ ሃይማኖታችን በእርሷ ጸንታ የምትኖር ስለሆነ ዋጋ የማይገኝላት የከበረች ዕንቁ ናት ይላል
ቅዱስ አክርስቶዶሎስ ነው ይህንን የተናገረው። ሃይማኖተ አበው ምዕራፍ 112 ቁጥር 14 ላይ ማለት ነው። እንግዲህ አራተኛውም በሚቀጥለው መርሃ ግብራችን ይዘን እንሄዳለን። እግዚአብሔር አምላካችን እስከዚህ ሰዓት ስላስተማረን ለስሙ ክብርና ምስጋና ይድረሰው። ሃይማኖት በሚል ርዕስ ነው እየተማማርን ያለ ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ እኔ አንድ ክፍል ሆኜ ያደረስኳችሁን ይህንን ምስክርነት እናንተ ደግሞ ለመላው በዓለም ላይ ላሉ በመላው ዓለም ላይ ለተሰራጩ ለኦርቶዶክስ አባላት እንድታደርሱ በአምላካችን በእግዚአብሔር ስም አሳስባችኋለሁ። እግዚአብሔር በያላችሁበት ይባርካችሁ። እግዚአብሔር ይጠብቃችሁ። ይቆየን።